ፔሮል ምን ያረጋል መሰለ ያበጠው ልብህን እምብር ምትልህን እንደዚህ ያሻል። በቃ በደንብ አንድ ሰው ተቀጥሮ ማለፍ በተለይ ለአሁኑ ወጣት ፕሊስ በእናታችሁ የራሳችሁን ስራ ጀምሩ። ዳትስ ጉድ። ግን ትንሽ ደግሞ መታሸቱ ሰው ያረጋል። ለምሳሌ በሰዓት ነው የምትገባው፣ ስራ ባይኖርህ በሰዓት ነው የምትወጣው፣ ተፈርማለህ። ዲሲፕሊን በደንብ ያስተምራል። እንደ ቅጥር ጥሩ ፓርቱ እሱ ነው። በቃ ሀሪፍ ትምህርት ቤት ነው። በቃ በደንብ አድርጎ ግን ትጠፋበታል፣ ውስጡ ትጠፋል። ኮምፎርት ዞን ይሆናል። የሚመች ሙቀት ታውቃል፣ እንደዛ ይሆናል። እኔ ወዳጆቼ ጓደኞቼ ስም ከጠራው ስለማይለቁም በእናት ከረባት አንጠልጥለህ ዝም ብለህ መኪና 3 ቁጥር ስለነዳ ያለፍልህ አምሳል ውጣ ይሉኛል። እንዴት ብዬ ልውጣ? እኔ እንደውም ፈጥኜ ወጣው ነው ምለው። ግን ፔሮል ዲሲፕሊን ያስተምራል። ምክንያቱም አንዳንድ ሰዎች አሁን ተቀጥረው ሲሰሩ እኔ ምን አገባኝ በሰዓቱ ገብቼ ከወጣው ይላል። በነገራችን ላይ ጭንቅላት እንደዛ አያውቅም። ከዛ በኋላ ደግሞ ስለ ኒውሮሊንግስቲክ ፕሮግራም ከሰለጠንኩ ካወቅኩ በኋላ የመንግስት ስራ ላይ ወይንም የግል ድርጅት ስራ ላይ የሚያለምጥ ሰው ወጥቶ በምንም ተአምር ሰክሰስ አይሆንም፣ ስኬት የለውም። ምክንያቱም ማልመጡን የለመደው። አብዛኛው ሰው ወጥቼ ፈርቼ ወደ ፔሮል ተመለስኩ ይላል። አልምጥ ነበር። ምክንያቱም ለምን መሰለ ኮምፎርት ዞን እንደዛ ነው የሚያደርግ። ይቸግራል፣ በጣም ይቸግራል። ቸግሮኝ ያውቃል። 10 ብር አጥቼ ያውቃል ስትወጣ ማለት ነው። ቀላል አይደለም ቻሌንጁ። ግን ጥርስህን ነክሰህ ከሄድክበት ደግሞ ፔሮል ምን ያረጋል መሰለ ያበጠው ልብህን እምብር ምትልህን እንደዚህ ያሻል። በቃ በደንብ አንድ ሰው ተቀጥሮ ማለፍ በተለይ ለአሁኑ ወጣት ፕሊስ በእናታችሁ የራሳችሁን ስራ ጀምሩ። ዳትስ ጉድ። ግን ትንሽ ደግሞ መታሸቱ ሰው ያረጋል። ለምሳሌ በሰዓት ነው የምትገባው፣ ስራ ባይኖርህ በሰዓት ነው የምትወጣው፣ ተፈርማለህ። ዲሲፕሊን በደንብ ያስተምራል። እንደ ቅጥር ጥሩ ፓርቱ እሱ ነው። በቃ ሀሪፍ ትምህርት ቤት ነው። በቃ በደንብ አድርጎ ግን ትጠፋበታል፣ ውስጡ ትጠፋል። ኮምፎርት ዞን ይሆናል። የሚመች ሙቀት ታውቃል፣ እንደዛ ይሆናል። እኔ ወዳጆቼ ጓደኞቼ ስም ከጠራው ስለማይለቁም በእናት ከረባት አንጠልጥለህ ዝም ብለህ መኪና 3 ቁጥር ስለነዳ ያለፍልህ አምሳል ውጣ ይሉኛል። እንዴት ብዬ ልውጣ? እኔ እንደውም ፈጥኜ ወጣው ነው ምለው። ግን ፔሮል ዲሲፕሊን ያስተምራል። ምክንያቱም አንዳንድ ሰዎች አሁን ተቀጥረው ሲሰሩ እኔ ምን አገባኝ በሰዓቱ ገብቼ ከወጣው ይላል። በነገራችን ላይ ጭንቅላት እንደዛ አያውቅም። ከዛ በኋላ ደግሞ ስለ ኒውሮሊንግስቲክ ፕሮግራም ከሰለጠንኩ ካወቅኩ በኋላ የመንግስት ስራ ላይ ወይንም የግል ድርጅት ስራ ላይ የሚያለምጥ ሰው ወጥቶ በምንም ተአምር ሰክሰስ አይሆንም፣ ስኬት የለውም። ምክንያቱም ማልመጡን የለመደው። አብዛኛው ሰው ወጥቼ ፈርቼ ወደ ፔሮል ተመለስኩ ይላል። አልምጥ ነበር። ምክንያቱም ለምን መሰለ ኮምፎርት ዞን እንደዛ ነው የሚያደርግ። ይቸግራል፣ በጣም ይቸግራል። ቸግሮኝ ያውቃል። 10 ብር አጥቼ ያውቃል ስትወጣ ማለት ነው። ቀላል አይደለም ቻሌንጁ። ግን ጥርስህን ነክሰህ ከሄድክበት ደግሞ